እንኳን ደህና መጣሽ የኔ ቆንጆ። ስምሽ ማን ነው? እናና። ኦ እናኔ፣ ቆንጆ ስም ነው ያለሽ። ስንት አመትሽ ነው? አንቺ የሴት ልጅ አሁን እድሜ ምን ይሰራል ብለሽ ነው የምትጠይቂኝ? አይ ስትታይ እኮ ልጅ ትመስያለሽ። እኔ ደግሞ ሜላት እባላለሁ። ባለቤቴ ደግሞ ዳዊት ይባላል። እኔ ምልሽ ከዚህ በፊት ግን ሰርተሽ ታውቂያለሽ? አይ የመጀመሪያዬ ነው ሰው ቤት ስሰራ። አይ ጥሩ ነው። እኔ ምልሽ ምን ነበር ከዚህ ቀደም መሰለኝ? እኔ እንኳን ክፍለ ሀገር ነው የኖርኩት። ያው እናቴን በማገዝ ነበር ጊዜንም አሳልፈው። ያው ስራ ከተባለ ከብት ነበር ማግደው። ከብት ማገድ ቀላል ስራ ይመስላል አይደል? በጣም ከባድ ስራ እኮ ነው። በጣም ያው እኛ ለምደነዋል። እናኔ እንዴት ነው የቤት ውስጥ ምግብ ትችያለሽ በደንብ? ማለቴ ያው እዚህ እንደምታዩ ከተማ ስለሆነ ልክ እንደ ገጠር አይሆንም ብዬ ነው። ለመልመድ ለእኔ በጣም ቀላል ነው። ያው አንድ ጊዜ ካሳያችሁኝ ሁሉንም ስራ ቶሎ ለምደዋለሁ። በጣም ጥሩ እናኔ። እንግዲህ እዚህ ቤት ውስጥ እኔና ባለቤቴ ብቻ ነን እና የባለቤቴ እህት አለች። ከዛ ልጃችን አያታችን ከሄዳ ነው ክረምት ሲያልቅ ትመጣለች። ከዛ የቤቱን ስራ አንቺ ትሰሪያለሽ፣ እንዲሁም ደግሞ እኔ ቤት ውስጥ ስውል አግዝሻለሁ። ምንም አያስፈራም። እሺ እሺ ጎበዝ እናኔ። አሁን መኝታ ክፍልሽ ላሳይሻለሁ። ከዛ ልብስሽን ለባብሰሽ ቆንጆ ቡና ታፈይልናለሽ። ልብስን ይሰጥሻለሁ። የሚበላ ምናምን የምትፈልግ ከሆነ ችግር የለም፣ እሱማ እንዳለ ነው። እኔ የምልሽ እናና፣ ለመሆኑ ግን ትምህርት ተምረሽ? አዎ እስከ 12 ተምሬያለሁ። በጣም ይገርም ነው። አዎ እኔ ግን እናኔ አያቴ በፊት ስታጫውተኝ ገጠር እስከ 4 ከተማሩ ለትዳር ነው የሚሰጡት፣ ወንዶቹ ደግሞ ለእረፍት ወደ እርሻ ወደ ሰው ማገዝ ምናምን ነው የሚላኩት። ቆይ አንቺ ግን እንዴት እስከ 12 ተማርሽ? ልክ ብለሻል እትዬ። ግን የኔ አባት ከአስኳላ ትምህርት ይልቅ ህይወት ያስተማረችው ትምህርት ይበልጣል። እጅግ አስተዋይና ጥበበኛ እንዲሆን አድርገዋለች። ከተማረ ሰው በላይ እውቀት አለው። ልጆች ዩኒቨርሲቲ ገብተው እንዲመረቁለት ነበረ ምኞቱ። ግን ይጓጓ ስለነበረ የአንዳችንም ስኬት አላየም። እና ቆይ አሁን አባትሽ በሕይወት አሉ? ወይ ናና፣ በጣም ይቅርታ የማይሆን ነገር አንስቼ ረበሽኩሽ መሰለኝ አይደል? አይ አረ ችግር የለውም። እሱ እንደሆነ አንድ ያፈር ገብቷል። እንደው ትዝ ቢለኝ ነው። እኔ ምንሽ እናኔ ግን በጣም ይቅርታ፣ እስከ 12 ከተማርሽ ለምንድን ነው ሰው ቤት መቀጠር የፈለግሽው? እዚህ ቤት እንደመጣው ዘመድ ቤት ነበር ያረፍኩት። ከዛ ስራ ለመቀጠር ደላላ ቤት ሄድኩኝ። ይገርማችኋል፣ ልክ ደላላው ሲያገኘኝ ከግር እስከ ራሴ እስከ ጥፍሬ ድረስ ነበር ግልምጥምጥ አድርጎ ያየኝ። አቤት ደላላ፣ አቤት ደላላ! ግን በስመ አብ ሰውን አስማምቶ ለመሸጥ ያላቸው አቋም በጣም ነው የሚገርም። ከዛ በኋላ ምን ፈልገሽ ነው ሲለኝ ለመቀጠር አልኩት። ሰው ቤት ነው የምትፈልገው አለኝ። እኔም ደግሞ እና ታዲያ ሰው ቤት ካልሆነ አውሬ ቤት ነው እንዴ ይዋለሁ። አንቺ ልጅ ቀልድ ነው ያልሽው ብሎ አይናደድብኝ መሰላችሁ? ምን አይነት ማለት ነው? እሺ ከዛ አጓጓችኝ እኮ። እና 12ኛ ክፍል ድረስ ተምሬያለሁ። ስራ ካለ አስቀጥረኝ እለዋለሁ። ምን ቢለኝ ጥሩ ነው? ትምህርት እኮ ድሮ ቀረ፣ አሁን ሙያ ነው የሚያበላው። ይልቅ ሙያ አለሽ አለኝ። ምንም አላቅ መስየው ጥሩ ምግብ ማብሰል ትችያለሽ ወይ ምናምን ሲለኝ እኔም ስቀበጣጥርበት ቤቱን በሳቅ አተራመሰው እላቸዋለሁ። አረ ሙሉ እዛ የተቀመጠው ሰው እንዳለ ሲስቅ ነበረ። እሺ ከዛማ የ12ኛ ክፍል ወረቀትሽን አምጪ አለኝ። እኔም ደግሞ አልያዝኩትም እዛው ነው ስለው በቃ እስከዛ ድረስማ ሰው ቤት ተቀምጠሽ ማስመጣት ትችያለሽ አለኝ። እኔም በቃ እሺ ብዬ መጣሁ እላቸዋለሁ። አይ ደስ ይላል። አይ እናና ግን ጥሩ ጨዋታ አዋቂ ነሽ። በጣም እንከተከተችን እኮ። እንዴ ሰላም ለዚህ ቤት ይሁን። ሃይ እንዴት ናችሁ? እሺ ጎረምሲት ስታደለልዲ ብለሽ መጣሽ? እምን ባክሽ፣ ያንን ያልኩሽን ጉዳይ እኮ ያስጨረስኩኝ ከላይ ታች እያልኩኝ እንዴት እንደደከመኝ ብታይ። ምን ማለት ነው? እና እንዴም እንኳን አይደወልም? ጊዜ አላገኘሁም። ለዛ እኮ ነው። በእናትሽ እና እንዴት ነሽ? በቃ አንቺ አንዴ ከወጣሽ መመለሻ የለሽም አይደል? እኔ ብሎ ዛሬ ደግሞ እንግዳ አለን። ለማንኛውም
እንግዳችን እናና ትባላለች። እህት ያልንሽ እሷን ነው። ያው ሰራተኛችን አጋዣችሁ ነች ከዚህ በኋላ። እናኔ እንዲሁ ስታስቀን አመሸችው። አመለጠሽ አንቺማ። ምገርም ልጅ ብታይ አገኘዋለሁ ብዬ ያላሰብኩት ሰው አላገኘው መሰለሽ። ማን አገኘሽ? እስኪ ገምች። ምን እኔ ጠንቋይ አልቀልም። ውሎሽን ካልነገርሽኝ እንዴት አውቃለሁ? ማሽሙር መሆኑ ነው። ኦ ጀመረሽ እንግዲህ። ቡናችን ጠጣበት። እናኔ እስኪ ጨስጨስ አድርጊና ቶሎ ቶሎ አፍዩ። እና ቡናው ባዶ ነው? የለም እንዴ ዳቦ አልደፋሽ አይደለ? አሁን የሚያቀታት አይመስለኝም። በቀጣይ ቆንጆ ዳቦ እንጠብቃለን። እናቱ ምን ነው ዝም አልሽ? ውሎሽ አሪፍ አልነበረም ማለት ነው። ትንሽ ደክሞኝ እኮ ነው። ለነገሩ እሷ እኮ ከወጣች አትመለስም። ያኛውማ እንደነገርኩሽ ነው። በቃ በነገራችን ላይ ከዛኛው ኪችን እችኛዋ ቀለል ትላለች። ለምሳሌ እዚህ ሳሎን ቤት ሆነን የምንሰራው ነገር ሲኖር ምናምን እዚህ ነው የምናበስለው። ከዛ እንደነገርኩሽ እዛ ኦቭን ምናምን ምጣድ በቃ ብዙ ነገር ስትፈልጊ እዛ ነው። እዚህ የምንጠቀመው ላይ ለማሞቂያ ቀለል ያለ ምግብ ለመስሪያ፣ እንግዳ ሲመጣ እዚህ ጋር ለማቀራረቢያ ምናምን ነው። ከዛ ውጪ በቃ እንደነገርኩሽ በቃ ሁሉንም ምግብ በምትችይው ሞክሪና እንጂ ከዛ ደግሞ ያሳይሻለሁ። ሲጀመር ለአንድ 15 ቀን እዚህ ቤት ነኝ። ኧረ ችግር የለውም። ሁሉንም ቀስ እያልኩኝ እለምዳለሁ። ጎበዝ እና ነይ። ሲጀመር አንቺ ቅልጥፍ ያልሽ ነሽ እና ደግሞ በቃ አንዳንድ የሚከብድሽን ፒዛ ምናምን እኔ እሰራልሻለሁ እስከምትለምጂ አንቺም ትለምጃለሽ። ይልሽ የኔ ቆንጆ እንደዚህ አይደለም። እረዳሻለሁ። ይልሽ የኔ ቆንጆ እኔ እኮ አንቺን ሁሉንም እረዳሻለሁ። አንዴ ተረጋግተሽ ስሚኝ። ይልሽ ትዳር እኮ እንደዚህ በሞቅታ የሚመራ አይደለም። ትክክል ነሽ የኔ ቆንጆ። ግን ይልሽ እሱሳ ሲሆን አንቺ ውሃ መሆን አለብሽ ታውቂያለሽ። እንደዚህ ካልሆነ ትዳር አይዘልቅም። በቃ ለማንኛውም በቃ እሺ፣ ችግር የለውም። የፈለግሽበት ቦታ መጥቼ አወራሻለሁ። አንቺ ተረጋጊ አሁን። እሺ በቃ እደውልልሻለሁ መልሼ። እሺ የኔ ቆንጆ። ምንድን ነው እንደዚህ የሚያስካካሽ? ምን እባክሽ፣ ይሄ ቲክቶክ መቼም አያልቅበትም። እዩ በእናትሽ፣ እዩ ይሄ ልጅ እንዴት እንደሚመቸኝ። በቃ አታምኝም? ስራዎቹን ሳያቸው ብታይ ንፍር ነው የሚያደርገኝ። በተለይ ኮመንቱን ማሳየው ይሄ ነው እንደዚህ ያንከተከተሽ? ምን እባክሽ፣ ይሄ ቲክቶከር እኮ በጣም ነው የሚመቸኝ። የምታይ ስራዎቹ እንዴት እንደሚያዝናኑኝ። በተለይ ኮመንቱን ማሳነብ በቃ አልችልም እምልሽ። ይሄ ነው እንደዚህ ያስቀሽ የነበረው? አንቺ አስታወስኩት። ይሄ አርቲስቶቹን እያወለጋገደ የሚፖስተው አይደል እንዴ? ታዲያ እኔ ግን አደንቀዋለሁ። እሺ እንደምንም ብሎ ሰይፉ ላይ ቀረበ። ጀግና እንዴ! ታዲያ ማንም ከኋላችን ተነስቶ ይኸውልሽ እንግዲህ እየፈመሰ ነው። ወይ ጉድ! ለነገሩ ህዝቡም የሚያበረታታው እንደነዚህ አይነቶቹን ነው። ጥሩ ነገር ብትሰሪማ ማን ይልሻል? ህዝቡ ደግሞ የሚወደው እንግዲህ እንደዚህ አይነቱን ነው። ቆንጆ የሚሰራው ነው። ማን ብዙ ተከታይ ያለውና ነው እንግዲህ እንቱ ፈንቶውን እየመረጠ ነው በደንብ የሚያየው። እሱን ታዩና፣ ቆይ እኔ የምልሽ ልጅቷ ግን እንዴት ናት? ስትታይ የሆነች ነቃ ያለች እራሷ አትመስልም፣ ግን ተያዣላት አይደል? እሷማ እንዴት እንደምታሳዝን ብታይ። ከገጠር ነው የመጣችው ብታይ። ለከተማው አዲስ ናት። እንዴት እንደምታሳዝን። ገና ምንም ነገር አትችልም። ደላላውን ያመጣት። ተይ እባክሽ፣ የእነሱ ነገር ምናቸውም አይታመንም። ተለሳልሰው የገቡና ልክ ስታምኛቸው ጉድ ሰርተውሽ ነው እያስነቡሽ ጥለውሽ የሚሄዱት። አረ ሲጀመር ደላላውንም በነብን ነው የምናውቀው። ከዚህ በፊት ራሱ የዴቭ ደንበኛ ነበረ። እሷ ራሱ እንደ ምስኪን መሰለች። በዛ ላይ ደግሞ እስከ 12 ተምራለች። አይገርምሽም? ጭራሽ ይቺማ ቢጣራ ሌላም ነገር ይኖራታል። ተይ በእናትሽ፣ በጣም የዋህ ናት። እኔ በደንብ ማለማመድ እፈልጋለሁ። ይልቁኑ ምርቃታችን እኮ ደርሷል። ምን እያሰብሽ ነው ግን? እኔማ ያንን ያልኩሽን ልብስ እንድናሰራው እኮ ሂሳቡን አስቀነስኩትና አዝዤው መጣሁ። ልብሱማ ግድ ነው። ምን ጥያቄ አለው? እኔ ግን የሆነ ቤት ውስጥ ብናዘጋጅ በጣም ደስ ይለኛል። እኔ የምልሽ ምናልባት ከዲቭ ጋር ከከተማ ወጣ ብለን ብንዝናና ምናምን ምን ታስቢያለሽ? እንግዲህ እሱን ደግሞ ቀስ ብለን እናስብበታለን። ወይ አንቺ ደግሞ ቤት ውስጥ የምትደግሹ ማንም አንበጣ መጥቶ ምግቡን ሲቆረጣጥም ለማየት ነው? ይኸውልሽ እኔ ቆንጆ፣ አንድ ነገር ማወቅ ያለብሽ፣ ሰው አክብሮ ከጠራሽ የእውነቴን ነው የምልሽ፣ ያንን ክብር መልሰሽ መስጠት አለብሽ።
ዛሬ በሀዘንም ሆነ በደስታ የጠራሽን ቀን ዛሬ አንቺ ካልተገኘሽ ነገ ማንም ሰው ይገኝልሽ። አንቺነቴ እሺ 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 እኮ ገባኝ። ይኸውልህ መጀመሪያ ለሰዎቹ እኮ የእኛን ሀሳብ እኮ እነሱስ ማስረጽ ይገባናል አይደለም እንዴ? አንድ ስራ እውቀት አለኝ ተብሎ ዝም ተብሎ ይሰራል እንዴ? ይሄ እኮ በሚሊዮን የሚቆጠር እኮ ትልቅ ነገር እኮ የሚፈስበት ፕሮጀክት እኮ ነው። እንዴት አድርገህ ነው አንተ ቀለል አድርገህ የምታስበው? ኖ ይኸውልህ ፋሲል እንደማመጣ ይኸውልህ አዳምጠኝ። መጀመሪያ አሁን እኔ በሆነ ይሄንን ስራ የምሰራው መጀመሪያ የኔን ሀሳብ ለነሱ በደንብ አድርጌ አስረዳቸዋለሁ። እነሱ ሀሳቡ እንዲገባቸውና እንዲወዱት ካደረግኩ በኋላ ነው ስራው የሚሰራው። እሱን እኮ ነው የምልህ ታዲያ። አዎ ይኸውልህ አንድ ትልቅ ሆቴል እንከራያለን። ከዛም በኋላ በደንብ አድርገን የኛን ሀሳብ ስለ ፕሮጀክቱ ትልቅነት ቆንጆ አድርገን እናስረዳቸዋለን። ሀሳቡን ይወዱታል። ይሄ እኮ ትልቅ ነገር የሚገኝበት ነገር እኮ ነው። ናይስ። በቃ ለማንኛውም ከዛ በፊት ግን እናንተ ነገ ጠዋት ተገናኝተን ስለ ፕሮጀክቱ ስለ እያንዳንዱ ነገር በደንብ አድርገን እናወራለን። ጥሩ። በቃ ሰላም ደርሽ። ምን ነው ውድ ችግር አለ እንዴ? ምን እባክሽ ፋሲል የሚባል ሰውዬ እንደ ተራ ነገር ይሄንን የሚያክል ትልቅ ፕሮጀክት በሚሊዮን የሚቆጠር ገንዘብ የሚወጣበትን ነገር ሊያከስር እኮ ነው ወደዚህ የሚለው። አይዞህ የኔ ውድ ተረጋጋ። እንደዚህ እኮ አይደለም። ምን የምለው ዛሬ የመተኛት ሀሳብ የላችሁም እንዴ? ኧረ እንተኛለን። በይ እንግባ። እሺ ተኝ በቃ የኔ ቆንጆ። እንዴት አደርሽ? ምን ነው ሌሊቱን ሰላም አላደርሽም እንዴ? ማለት አይ እኛ ሀገር በጧት ተነስቶ ጸበል ነው እንደዚህ ግጥም ተደርጎ የሚጠጣው ብዬ ነው። እና አሽሙር መሆኑ ነው። እናንተ ባላገሮች ስትባሉ ምናችሁም አይገባኝም። አንቺ ባላገር ብለሽ ስሜን አሳምረሽ ጠራሽኝ። እኔማ እኮ ካመመሽ ብዬ ነው። የኔ እናት እኔ በጣም ደህና ነኝ። ደግሞ እኮ ዋናው ነገር ጤንነት ነው። ስትታይ የዋት መስያለሽ፣ ግን ውስጥሽ የሆነ ሴራ እንዳለ ያስታውቅብሻል። አረ የምን ሴራ? ደግሞ የዋ ለመምሰል አትሞክሪ። እንዳንቺ አይነቱን በደንብ አብጠርጥሬ ነው የማውቀው። እሺ ምን እያወራሽ ነው? የምን ሴራ ነው? የእውነት እኔ ሌላ ድብቅ ነገር አስቤ እዚህ ቤት ከመጣሁ እንደው የሀገሬ ታቦት እንኳን አይቅነኝ። ጸባያችሁን ለስለስ አድርጋችሁ ትገቡና ሰው ሲያምናችሁ ጉድ ሰርታችሁ ትወጣላችሁ። የሆናችሁ መሰሪ ነገር ናችሁ። ሲጀመር ምን ጸብ ኖሮኝ ነው ይሄን ቤተሰብ ምጎዳው? አረ እንደው ምኑን አመጣሽብኝ? መቼም ማስመሰሉን በጣም የተካንሽበት። እኔ ሜሮንን ግን በመቅለስለስ ማንም ሳይሸውደኝም። እሺ አረ ተይ በጠዋቱ ግፍ አትናገሪ እንዴ። ሰው ሰላም አውለኝ ይላል። ለእኔም ለአንቺም ግፍ አይበጅም። ታይ በደንብ አብጠርጥሬ ነው እሺ ማውቃችሁ። እንደው ዝም ብዬ ሳይሽ ምንሽም አልተመቸኝም። እሺ ምንድን ነው? በጣት ምን እያወራችሁ ነው? መቼም አንቺ አያልቅብሽም ማለት የእኔ አንሶች እሷን ታድርቂያታለሽ አይደል? በወሬ አይ አንቺ ጨዋታ በጣም ትችያለሽ። የእውነት በጠዋት መተሽ እኮ አሳቅሽኝ። ወይ እናና ምን አጫውትሻለሁ? አንቺ ነሽ እንጂ የተጫወትሽብኝ። እሺ ቁርስ ደረሰ? ዴቪ እየተነሳ ነው፣ ልብሱን እየለባበሰ ነው። ቶሎ አቀራርቢላት። እሺ በቃ ሻወር ወስጄ እመጣለሁ። እሺ መቼም ቆንጆ ቁርስ እንደሚሰራ ተስፋ አደርጋለሁ። ከምሬ እኮ ነው የምልህ። ንገሪማ ዴቭ። ወይ እማማ ደውላ ነበር።
ምን አለች? ምን ነው ጣልጣል አደረከኝ? አዲስ ትዳር መያዝ እናት ያስተዋሉ ወይ ብለሃለች። እኔም ወቅሰኛ። አንቺ እውነትሽን ነው። ከዛሬ ነገ ሄዳለሁ እያልኩኝ ይሄ ፕሮጀክት ራሱ ቢዚ ያደረገኝ። በቃ ምንም ጊዜ ያጣ። እውነቷን ነው። ምንም ችግር የለው፣ አብረን እንሄዳለን። እሺ ዊ ዴቭ ደግሞ ታውቅ አይደል እንዴ? እኔም እኮ የሱቁን ንግድ ፍቃድ ለማውጣት ላይታች እያልኩኝ እኮ ነው። ግድ የለም ዴቭዬ፣ ዛሬ ከሜሪ ጋር የሆነ ሰዓት ሄደን እንጠይቃታለን። አንቺ እሷ መቼ ያለ ዳዊት ይሆንላታል። ግን በቃ እንሄዳለን። እሺ እንዴት ነው? ቡናው ቆንጆ ነበር። ሌላ ልትገማችሁ? ማናና አንቺ ነሽ ያፈላሽው ቡና? ቆንጆ ነው። ስማም፣ አይ ቡና በጣም ቆንጆ ቡና። እውነት እናና የኔ ቆንጆ። እንዴ በፈጣሪ ስም አንቺ ይሄ ምንድን ነው? ከቡና ውስጥ እኮ ነው የኔ ጸጉር ያወጣሁት። ቆይ አንቺ ግን ንጽህናሽን አትጠብቂም እንዴ? ምንድን ነው ጸጉርሽን በየቦታው እያዝረከረክሽ ነው የምትሄጂው? ሜሮን! አቤት። ቆይ እዚህ ቤት ውስጥ እንደዚህ አይነት ነገር አይተህ ታውቃለህ? ምን ሆነሽ ነው? ይሄ እኮ ስንት ሰዓት አይደለም፣ በአግባቡ አውሪ እንጂ። ድሮንም የኔን ነገር አንድም ቀን አምናችሁኝ አታውቁም። ምን እያልሽ ነው ያለሽው አንቺ? ለነገሩ እኔ ለእናንተ ስርዓት የለኝም አይደል? ሁልጊዜ እኔ ጥፋተኛ ነኝ አይደል? በጣም አመሰግናለሁ። እሺ ሜሪ ተረጋጊ እንጂ። ሜሮን ተረጋጊ እንጂ። ጋሼ እትዬ እውነት በጣም ይቅርታ። ወይ በስህተት ገብቶ ይሆናል፣ አስተካክላለሁ። እናና እሷ ባህሪዋ ስለሆነ ነው። እሺ ቡናው በጣም ቆንጆ ነው የኔ ባለሙያ። እባክሽ እንዳይከፋሽ። ያው ታውቂያለሽ። ኧረ ይሄ ምን የሚያስከፋም ታውቂ የለ ባህሪዋን። ሜሪ! ኧረ በፈጣሪ ምን እየሆንሽ ነው? ቆይ ምን ሆንኩኝ? ንገሪኝ፣ ምን ሆንኩኝ? ሁልጊዜ እናንተ እኔ እንደ ጥፋተኛ ነው የምትቆጥሩኝ። ደግሞ አንድ ነገር ልንገርሽ፣ ትክክል ነኝ። ፊት ለፊቷ ስህተቷን ነው የነገርኳት። ስለዚህ ድጋሚ ይህን ስህተት አሰራው። ሜሪ ምን እየሆንሽ እንደሆነ ግን ይታወቅሻል። ምንም የማታውቀው ልጅ ላይ እኮ ነው እየፈረድሽባት ያለሽው። ማ እቺ ልጅ የማታውቀው? ቆይ ታያለሽ ስትሰራልሽ ታመሰግኛለሽ። ጠዋት ሰላም አልነበራችሁ እንዴ? ቆይ ስታወሩ እኮ ይቻችኋለሁ። አሁን ከሰዓት ምን ተፈጥሮ ነው የሁሉ ካታ? ይኸውልሽ አልነገርኩሽም እንጂ ጠዋት ላይ ቁርስ ስሰራ ቁሌት ውስጥ በእንጀራ አድርጋ ስትበላ ይቻታለሁ። አሁን ደግሞ ቡና ውስጥ ጸጉር ተገኘ። ስለዚህ መናገሬ ስህተት ነው? አምላኬ ሆይ ደግሞ ይህ ምን አይነት ነገር ነው? አታምኝም አይደል? ለነገሩ እንዴት ታምኛለሽ? ይኸውልሽ ሜሪዬ በደንብ አዳምጪኝ። የሆነ ሰው በማመናጨቅ አይደለም ጥፋቱን የምታስረጂው። ማመን አለማመን አይደለም። ግን ደግሞ የሆነ ሰው ጥፋቱን ተረጋግተሽ ስትነግሪው ነው የሚገባው እንጂ እንደዚህ ስለጮሽባት ምን የሚስተካከል ነገር አለ? ቆይ እስኪ ንገሪኝ። ጉዳት ነው እያልሽ ነው? እድሜ ልክሽን ሰው ሁሉ ሲጎዳሽ ይኖራል። ቆይ ግን ሜላት አንቺ መች ነው የምትነቂው? መቼ ነው? አይ አንቺ አልገባሽም መሰለኝ። ቆይ ምኑ ነው የማይገባኝ? እኔ እኮ ህፃን ልጅ አይደለሁም። ይኸውልሽ ሜላት እንደገና ስትጎጂ ማየት አልፈልግም። እሺ ቆይ ምን እናድርግ? ትንሽ ቀናይቶ ማስተካከል ካልቻለች ደሞዟን ሰጥቶ መሸኘት ነው። የምን ከሰራተኛ ጋር መዳረቅ ነው? ሲጀመር እኔና አንቺ ለዚህ ቤት አንሰን ነው። ዳዊትን ቢሆን ታውቂዋለሽ አይደለ? ሲሰራ ከሴት በላይ ነው። የውጭው ስራ ቢዚ አድርጎት ነው እንጂ። ይልቁን አሁን እሱን ተይው፣ ተረጋጊ በቃ። ይልቁኑ ከሰዓት ማማጋ ሄደን እሳችንም ጠይቀን በዛውም የልብሱን ዲዛይን መርጠን እንመጣለን። ያስማማሻል? እሱ በጣም ጥሩ ሀሳብ ነው። ይህ የማይረባ ሰውዬ ፍቃዱን አልጨርሰውም ብሎኛል። ምን አስቦ እንደሆነ አላውቅም። እያመላለሰኝ ነው። በእናትሽ ዛሬ እኮ ቀጠሮ ነበረ። እናትሽም ስራም አላጣው። እሱ በፈለገው ሰዓት ይቀጥረኛልና እኔ ሜሮን ልሄድ አላደርገውም። አቤት ጉረኛ። እና ምን ልታደርጊው ነው? የማደርገው በደንብ አሳይሻለሁ። አንቺ ልጅ ችግር ውስጥ እንዳትገቢ ተረጋጊ ብዬሻለሁ። ለማንኛውም እኔ ልጅቷን ላግዛትና ጨራርሰን እንሄዳለን። እሺ በቃ የእኔ ቆንጆ ጎበዝ። ድሮም አንቺ እንደዚህ ፈገግ ስትይ ነው የሚያምርብሽ። ኧረ እባክሽ ደግሞ ስንወጣ በደንብ ይበቅሻል። እሺ በቃ ልጨራርስና እንሄዳለን። ፈታ በይ የእኔ ቆንጆ። እሺ እናኔ በቅድም ነገር በጣም ይቅርታሽ እንዳይሰማሽ። ኧረ እትዬ ምንም ችግር የለውም። እንደው እንግዳ ነገር ስለሆነብኝ ደነገጥኩ እንጂ። አይዞሽ ሜሪ ምንም ክፋት የለባትም። እሺ ዝም ብላ አፏ ላይ ትጨዋለች እንጂ ሆዷ ባዶ ነው። ደግሞ እያደር በደንብ ስትግባቢያት በደንብ ተረጃታለሽ። ብዙ ጊዜ እኮ ግልጽ የሚሆኑ ሰዎች ወዳቸው ባዶ ነው። ጎበዝ እናነኝ። ለእኛ ብቻ ሳይሆን ለራስሽን ጭምር ነው የምነግርሽ። ምግብ ስትሰሪ መጀመሪያ ፀጉርሽን መሸፈን። ያው የኛ ሴቶች ፀጉር ዝም ብሎ መብለን አይደል ስራው። እጅሽን በሳሙና መታጠብ፣ ልብሶችሽን በቃ ልክ ምግብ ልትሰሪ እስቲ ራሱን ልብስ መልበስ በንጽህና እሺ። ምክንያቱም ምግብ ላይ ፀጉር ከተገኘ ራሳችንን የምንመረዘው። ስለዚህ ይህንን ካስተካከልሽ ሌላ ምንም ነገር አይጎልሽ። ኧረ እሱ መች ጠፍቶኝ እትዬ። ጎበዝ። አጸድተሽ ጨረሽ ክፍሎችን? አዎ ሁሉንም ክፍል አጽድቻለሁ። ምሳም ደግሞ እሰራለሁ። ትንሽ ከቆየ በኋላ ደግሞ ልብሶቹንም አጣጠባለሁ። ጥሩ። ከሰዓትኛ የሆነ ቦታ ወጣ ብለን ስለምንመጣ እንዴት እንደሚታጠብ ማሽኑን አሳይሻለሁ። እሺ መታጠብ ምናምን ከፈለግሽ ደግሞ ክፍሉን አሳይሻለሁ። ከዛ መጀመሪያ ራስሽን ካጸዳሽ በኋላ ነው ምግብ የምትሰሪው።
ቤት ምናምን ያልተጸዳ ካለ በደንብ አስጂ። እኔ ቤት ይኸውልሽ ነጥብ አይገኝም። በጣም ጽድት ያለ ነን። እሺ የኔ ቆንጆ። እሺ እኔ የምልሽ እናንዬ እና አሁን ገጠር እናትሽ ብቻዋን ናቸው እንዴ? 2 ታናናሽ ወንድሞች አሉኝ። እነሱ አሉ እናቴን ይንከባከቧታል። እንደዛማ ከሆነ አሪፍ ነው። እና ቤት ውስጥ ስንት ናችሁ? 5 ነን። እኔ ለቤቱ ብቸኛ ሴት ነኝ። ኦ እንደ ልዕልት ነው ያደግሽው? እኛ ቤት መቼ እንደዚህ ያለ ብለሽ ነው? እንዴት? ሁላችንም በስነ ምግባር ነው ያደግነው። ይሄ አንቺ ስራ ነው፣ ይሄ አንተ ስራ ነው አንባባልም። የቻልነውን ሁሉ ነበር እርስ በርስ የምንተጋገዘው። ያው አባቴ እንደነገርኩሽ ሁሌም ትምህርታችን ላይ እንድናደላ ቢመክረንም እኛ ደግሞ እናታችንን ማገዝ ያስደስተን ነበር እና ልሻለሁ። እኔ ደግሞ ብዙ ጊዜ ትምህርቴ ላይም ትኩረት ባደርግም ግን እናቴን ማገዝ ደስ ይለኝ ነበር። አሁንም ታያቴ ሂጂ ቅር እያለችኝ ነው እዚህ የመጣሁት። ምክንያቱም በኢኮኖሚም በምንም ነገር እናቴን ማገዝ ያስደስተኛል። ነገ ተለውጬ የራሴን ህይወት ጀምሬ ጥሩ ኑሮ ኖሬ ደግሞ እናቴን እዚህ እንደማመጣት እርግጠኛ ነኝ። ወይም ደግሞ እዛው ሆነን ባለችበት መርዳት ነው የምፈልገው። ብቻ ለእኔ ይሄ ትልቁ ስኬቴ ይሄ ነው፣ እናቴን ማገዝ። ዋው በእውነት እናንዬ አባትሽ እውነትም ሊቅ ናቸው። ስለ ያላቸው አመለካከት በጣም የሚገርም ነው። በእውነት የሚደነቅ አባት ናቸው ያሉሽ። እትዬ ልጃችሁ ግን አትመጣም? አሁንማ ትምህርት ስለተዘጋ እዚህ እንዳይደብራ ብለን ነው እዛ ይላክናት። እዛ የእህቶቼ ልጆች አሉ፣ የወንድሞቼ ይመጣሉ። ብዙ ህፃን ስላለ ፈታ እንድትል ብለን ነው። ውይ በጣም ጥሩ። ስሟ ግን ማን ይባላል? ስሟ ስጦታ ዳዊት ትባላለች። 3 ዓመቷ ነው ገና። ብታያት እንዴት ደስ እንደምትል። እንደውም ፎቶ አላሳይሽ ቆይ። ውይ በሞትኩት አፈር በበላው። እንዴት ነው የምታምረው! ደግሞ ቁርጥ ራስሽን ነው የምትመስለው እትዬ። ወይ ያው ዝንጥ ነው ማረጋት። ቆይ እንደማን በቅርቡ አመጣታለሁ። አመሰግናለሁ። ውይ ደግሞ አለባበሷ ስታሳዝን። ሜሮን አንቺ ማለት በጣም ጂኒየስ የሆንሽ ልጅ ነሽ። በትክክል ተልእኮሽን መፈጸም ይኖርብሻል። በአጉል የዋህነት በፍጹም መታለል የለብሽም። እችን ማትረባ ሰራተኛ መጀመሪያ በዚያም በዚህም ብለሽ ከዚህ ቤት ማባረር ይኖርብሻል። የምሬን እኮ ነው። በፍጹም እንዳትሸወጂ። ሴት ሲበዛ ጥሩ አይደለም። ሜላት ይችልሽ ካገኘች አንቺን ከናካቴው ነው የምትረሳሽ። ስለዚህ መቅደም ይኖርብሻል። ከዛ ዳዊትና ሜላትን የማለያየት ስራሽን ትጀምሪያለሽ። ምን ይመስልሻል? ቆንጆት ተዘጋጀሽ? አዎ አንቺ ተዘጋጃጅም እንዴ? ቆይ ሻወር ብቻ ነው የቀረኝ፣ ከዛ እንሄዳለን። ቶሎ ቢያ። እኔ እኮ ቶሎ ነው የምጨርሰው። አንቺ ደግሞ ተረጋጊ። ገና እኮ ነው ሰዓቱ። አሁን እቱኔት እንሄዳለን። አንቺ ደግሞ እማማ ጋር ካገባን መች እንወጣለን ብለሽ ነው? አንዴ ቡና ስትል አንዴ ወሬ ስታወራ ሳይመሽ እንወጣለን ብለሽ ነው? ስሚኝማ፣ እኔማ ገንዘቡ ተቀምጦ ምንም ስለማይሰራልኝ የሆነ ቢዝነስ ለመጀመር አስቤያለሁ። እኔ የምልሽ ምን ልትጀምሪ ያስብሽ? እኔ እንጃ አሁን እንኳን አልወሰንኩም። እስኪ ያለውን ነገር እናጥናና የሆነውን ነገር እንጀምራለን። እና ታዲያ ለምን አብረን አንሰራም? ልብስ ቤት ሁለታችንም ዲዛይን ነው የተማርነው አይደል? ስለዚህ ቆንጆ ቦታ እንከራይና ከዛም በኋላ አሪፍ አሪፍ ማሽኖችን ገዝተን ዲዛይን እየሰራን እናከፋፍላለን። ወይ ሜሪ፣ እሱ እንኳን ይከብደናል። ለዚህ ነገር እኮ በጣም ረጅም ዓመት ሙያ ውስጥ መቆየት አለብን። ልብሶችን ማምረትና በቅናሽ ዋጋ ለደንበኞች ማከፋፈል። ከዛ ደግሞ የፋሽን ዲዛይን ትምህርት ቤት እንከፍታለን። ቆንጆ፣ እሱ ቆንጆ ሀሳብ ነው። እስኪ መጀመሪያ ምን እንደሚያስፈልገን በደንብ እናወራበት። ዴቭ የሚምጣና አብረን በደንብ አውርተንበት ከዛ እንወስናለን። አይሻልም? ይኸውልሽ ከትንሽዬ ቢዝነስ ተነስተህ ወደ ላይ መተኮስ ነው። ሰው ሁላ እኮ ከትንሽ ነገር ተነስቶ እኮ ነው ፎቅ ሚሊየነር ምናምን የሚሆነው። ዩቱበሮቹንስ ቢሆን አላየሻቸውም እንዴ? በአንዴ እኮ ነው ሚሊየነር የሆኑት። ስለዚህ እኔና አንቺ በምን እናንሳለን? ለማንኛውም እናወራበታለን። በቃ ልታጠብና ምሳ በልተን እንወጣለን። ማለት ውጭ ልንበላ አይደል እንዴ ፕሮግራማችን? ብታይና ነይ የሚጣፍጥ ምግብ ሰርታለች። ነይ እንብላላት። እኔ ያቺ የሰራችውን ምግብ አልበላም። አይ አንቺ ደግሞ አሁንስ አበዛሽው። በቃ እንዴ ነገር አብርጂ። ነይ በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆነሽ ነው? አስደነገጥሽኝ እኮ። አስመሳይ። አሁን የደነገጥሽ አትመስይም። ያስቀየምኩሽ ነገር አለ እንዴ? ከመጣው ጀምሮ ቀልብሽ አልወደደኝም። አዎ
ልክ ብለሻል። ቀልቤ አልወደደሽም። በየቀኑ ስመለከትሽ እንደ ስስት ቆዳሽን እየቀያየርሽ ነው የምትታየኝ። አረ ክፉ ነገር አትናገሪ፣ ላንቺም ጥሩ አይደለም። ቆይ ምንድን ነው ጥፋቴ? ይኸውልሽ ሰራተኞች ስትባሉ በጠቅላላ ምናችሁም አይጥመኝም። ይትሊ እንደው ክፉ ቀን አምጥቶ ከዚች ጋር ይጣልኝ። የዋ ለመምሰል ብዙም ጥረት አታድርጊ እሺ። ደግሞ ትንሽ እንኳን አታፍሪም እንዴ? እስከ 12ኛ ክፍል ተምሬያለሁ ስትይ እስከ 12ኛ ክፍል የተማረ ሰው ቤት ተቀጥሮ አይሰራም እሺ። ምክንያቱም እውቀት አለዋ። አንቺ ደግሞ አይደለም እና የተማርሽ ልትመስይ ቀርቶ በትምህርት ቤት ራሱ ደጃፍ ያለሽ ራሱ አትመስይም። አረ ምኑን ነው የምታወሪው? ይኸውልሽ ልንገርሽ፣ እዛ ክፍለ ሀገርሽ ሄደሽ አዛባሽን ብዝቅ ይሻልሻል እሺ። እኛ የከተማ ልጆችም በጭራሽ አታታልይንም፣ በጭራሽ። አዛባ መዛቅም እኮ እውቀት ያስፈልገዋል። ስራውን ንቀሹ ነው። ቢገባሽ እኮ ትክክለኛ ተፈጥሮ ያለው ገጠር ነው። እንደው ከተማ ያላችሁ ሰዎች ስትባሉ በቃ እንደዚህ ናችሁ። ሰውን ያለ አግባብ መዝለፍ እንዴ! ክብርሽ ከተነካ ቀስ ብለሽ በመጣሽበት እግርሽ ውጪያ፣ አለበለዚያ ግን አደብንሻለሁ እሺ። አረ እንዴት ያለሽ ነሽ እንዴ! ሰው እንዴት እንደዚህ ክፋት ሳይኖርበት ከመሬት ተነስቶ ይጠመዳል? አረ ተይ። ማስመሰሉንማ ተክነሽበታል። አንቺንማ ፊልም ነበር ማሰራት።